ሰላም ጤና ይስጥልን ውድ የአቢሲኒያ ዶክተር ተከታታዮች እኔ ዶክተር ኤርሚያስ ነኝ። ዛሬ ይዤላችሁ የቀረብኩት ስለ ሳይነስ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ኮሜንት ሴክሽን ላይ ኮሜንት ጽፉልን፣ ቶሎ ሪስፖንድ እናደርጋለን። ወደ ቪዲዮ ዲት ሳይነስ ማለት በምስሉ ላይ እንደምታዩት የሳይነስ ቀዳዳዎች ኢንፌክሽን። ብዙ ሰዎች ይህንን ሳይነስን ከአለርጂክ ራይናይተስ ከሚባለው ጋር ያመሳስሉታል። አለርጂክ ራይናይተስ ማለት መቆጣት፣ የአፍንጫ ግድግዳዎች መቆጣት። ብዙ ጊዜ ምልክቶቻቸው ሊመሳሰሉ ይችላሉ። ንፍጥ ይበዛል፣ ፈሳሽ ይበዛል፣ አንዳንዴም ከአይን ማስለቀስ ኖረው ይችላል። ብዙ ጊዜ ከአየር ጸባይ መለዋወጥና ከሽታ ጋር የተያያዘ ነው። አለርጂክ ራይናይተስ የምናክማቸውም ክሎርፌናራሚን፣ ሎራቲዲን፣ ሲትሪዚን በምንሉት መድኃኒቶች ናቸው። ነገር ግን ሳይነስ ሲሆን ኢንፌክሽኑ በባክቴሪያ ወይም በቫይረስ ምክንያት ሊመጣ ይችላል። በባክቴሪያ ምክንያት ሲሆን ስትሪፕ ኒሞኒያ ወይም ሄሞፊለስ ኢንፍሉዌንዛ የምንለው ሊሆን ይችላል። በቫይረስ ምክንያት ሲሆን ራይኖሳይኖሳይተስ ወይም ኮሮና ቫይረስ ሊሆን ይችላል። አብዛኛውን ጊዜ እነዚህ ነገሮች በአራት እንከፋፍላቸዋለን። የመጀመሪያው አኪዩት ራይኖሳይኖሳይተስ የምንለው ከ4 ሳምንት በታች የሚቆይ ነው ምልክቱ። ሁለተኛው ሰብ አኪዩት የምንለው ከ4 እስከ 12 ሳምንት በላይ። ሶስተኛው ክሮኒክ የምንለው ወይም ከ12 ሳምንት በላይ የሚቆይና ሌላኛው ደግሞ ሪከረንት የምንለው አለ። ሪከረንት የምንለው ደግሞ ደጋግሞ የሚመጣ ነው። ይሄ ለምን ያህል ጊዜ ነው? ለአንድ ዓመት ያህል ጊዜ ልክ እንደ አኪዩቱ ደግሞ ደጋግሞ ይመጣል። አኪዩት ራይኖሳይኖሳይተሱ ደግሞ ደጋግሞ ይመጣል፣ ግን በመሃል የ8 ሳምንት ያህል እረፍት ይኖረዋል። እነዚህ ነገሮች በባክቴሪያ ምክንያት የሚመጡ ከሆነ የምናክማቸው ጸረ ተዋሲ ወይም አንቲባዮቲክስ የምንጠቀመው አንደኛው አሞክሳሲሊን ብቻውን ወይም አሞክሳሲሊን ከክላቡኒክ አሲድ ጋር ኦግመንቲን በሚባሉ ምስሉ ላይ እንደምታዩት ብራንዶች እናከማቸዋለን። ሌላኛው ግን በእነዚህ ውስጥ ለውጥ ካላሳየ ወደ ቀጣዩ በደም ስር የሚሰጥ መድኃኒቶች ልናቀና እንችላለን። ለምሳሌ ሴፍትራክሰን፣ ክሊንዳማይሲን እናዝላቸው እንችላለን። በእነዚህም ግን ለውጥ ከሌላቸው ደግሞ ደጋግሞ የሚከሰት ከሆነ ደግሞ ወደ ቀዶ ጥገና መሄድ ግዴታ ሊሆን ይችላል። በባክቴሪያ ምክንያት የሚመጣው ራይኖሳይኖሳይተስ የምንለው ከፍተኛ የሆነ ትኩሳት አላቸው። መግል የሚመስል ነገር ከአፍንጫቸው ፈሳሽ ይወጣል። በቫይረስ ምክንያት የሚመጣ ከሆነ አብዛኛውን ጊዜ ምልክቶቹ አነስ ያለ ትኩሳት፣ ከአፍንጫ ልክ እንደ ጉንፋን ያሉ ስሜቶች፣ ከአፍንጫ ንፍጥ መብዛት፣ ፈሳሽ መውጣት፣ አይን መቅላት፣ እንደዚህ ያሉ ምልክቶች ሊኖሩ ይችላሉ። የሳይኖሳይተስ መኖሩ የምናረጋግጠው አብዛኞቹን ከምልክቶቹ ባሻገር በምርመራ ነው። ለምሳሌ የፊት ማበጥ ይኖራቸዋል። ፊታቸው ላይ እዚህ ጋር ልክ ጫን ስንለው ኃይለኛ የሆነ ስሜት ይኖራቸዋል፣ መቅላት ይኖራል። እነዚህ ካሉ ተጨማሪ ምርመራዎች አስፈላጊ ላይሆኑ ይችላሉ። ነገር ግን የመከላከል አቅማቸው የተዳከመ፣ ለምሳሌ ኤችአይቪ ያለባቸው ሰዎች፣ ስኳር ያለባቸው ሰዎች ወይም በሚዋጥ መድኃኒትና በደም ስር መድኃኒት አከመናቸው ለውጥ ካላሳዩ፣ እነዚህ አሁን ያልናቸው ነገሮች ካሉ ተጨማሪ ምርመራዎች ሲስካን፣ ኤክስሬይ፣ ኤምአርአይ ማሰራት ግድ ይላል። በቫይረስ ምክንያት የሚመጣ ሳይነስ ኢንፌክሽን ከሆነ ብዙ ጊዜ በራሱ ይተዋል። ከ10 እስከ 14 ቀን ባለው ውስጥ በራሱ ይተዋል። ብዙ ጊዜ ካከምንም ምልክቶቻቸውን ነው የምናከማቸው። ሌላኛው ደግሞ ክሮኒክ የምንለው ነው። ክሮኒክ ራይኖሳይኖሳይተስ የምንለው ወይም ከ12 ሳምንት በላይ የሚቆይ የሳይነስ ኢንፌክሽን ሲሆን አብዛኛውን ባክቴሪያ አይደለም ምክንያት። ስለዚህ አፍንጫ ማጠብና ምልክቶቻቸውን ማከም ይሆናል ዋና ስራችን። ነገር ግን ክሮኒክ ራይኖሳይኖሳይተስ ላይ አንዳንድ ጊዜ አኪዩት የሆነ ወይም ባክቴሪያ ኢንፌክሽን ሊኖር ይችላል። ያ ካለ አንቲባዮቲክ ጨምረ ማከም ግድ ይሆናል። ቅድም ያልናቸው አንቲባዮቲክ መድኃኒቶችን ተጠቅመን ለምሳሌ አሞክሳሲሊን ከክላቡኒክ አሲድ ጋር ወይም ኦግመንቲን በምንለው መድኃኒት ተጠቅመን፣ ካልሆነ ደግሞ ክሊንዳማይሲን፣ ሴፍትራክሰን እያልን መጨረሻው ለውጥ ከሌላቸው ወደ ቀዶ ጥገና ልንሄድ እንችላለን ማለት ነው። ሌላኛው በፈንገስ የሚመጣ ነው። በፈንገስ የሚመጣ ከሆነ አብዛኛውን ጊዜ አንፎተረሲን የምንለውን ለረጅም ጊዜ በሚሰጥና ሰርጀሪ ልናሰራ እንችላለን። ከነዚህ በተረፈ ሳይነስ ኢንፌክሽን ካልታከመ ተጓዳኝ ጉዳት ይዞ ይመጣል። ለምሳሌ የጭንቅላት ሽፋን ኢንፌክሽን ወይም ሜኒንጃይተስ ወይም ማጅራት ገትር የምንለው። ሁለተኛው የጭንቅላት ላይ የፈሳሽ መቋጠር ወይም መግል መቋጠር ሊያስከትል ይችላል። ሌላኛው ደግሞ የኢንፌክሽኑ ተሰራጭቶ ወደ ሰውነታችን ሊሄድ ይችላል። ስለዚህ እነዚህ ነገሮች በጊዜ ካልታከሙ ወደ ችግር ስለሚወስዱ ሰዎች እንደዚህ አይነት ምልክቶች ካላቸው ወደ ሐኪም ቤት መሄድ ግድ ነው። ለሌሎች ጥያቄዎች ኮሜንት ሴክሽን ላይ ብታስቀምጡልን እንመልሳለን። ቶሎ ቪዲዮዎችን ፖስት ስለምናደርግ መከታተላችሁን እንዳትረሱ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ሰብስክራይብ የሚያደርጋችሁ መልካም ጊዜ። ዶክተር ኤርሚያስ ነበርኩኝ አብራችሁ ቆየሁት። ሰላም። ይሄንን ቪዲዮ ስፖንሰር ያደረገው ሰሚት ለስላሳ ፋብሪካ አካባቢ የሚገኘው ኢትዮ የውስጥ ደዌ ስፔሻሊቲ ክሊኒክ ነው።